It took 6 days for God to create all of the heavens, the earth, and everything in them. እግዚአብሔር ሰማያትን ምድርንና በውስጣቸው ያለውን ሁሉ ለመፍጠር 6 ቀናት ፈጅቷል። እግዚአብሔር ብርሃንን ፈጠረ፣ መልካምም እንደሆነ አየ። ምድርንና ባህርን ፈጠረ፣ መልካምም እንደሆነ አየ። ከዚያም እጽዋትን ፈጠረ፣ መልካምም እንደሆነ አየ። ይህንንም ተከትሎ በሰማያት ያሉ ብርሃኖችን ከዋክብትን ፈጠረ፣ መልካም መሆኑን አየ። ከዚያም በኋላ ሕያዋን ፍጥረታትን ፈጠረ፣ እግዚአብሔር ያ መልካም እንደሆነ አየ። በመጨረሻም እግዚአብሔር ሰውን በመልካችን እንፍጠር አለ። ግን የሆነ ችግር ነበር። አያችሁ፣ እግዚአብሔር የፈጠረው ሁሉ መልካም እንደሆነ አይቷል። መልካም አይደለም ካለው ከአንድ ነገር በቀር። ዘፍጥረት ምዕራፍ 2 ቁጥር 18። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። What was the solution to the only thing that God said was not good? Woman. እግዚአብሔር መልካም አይደለም በማለት ለተናገረው ብቸኛ ነገር መፍትሄው ምን ነበር? ሴት ነች። ገና ከጅምሩ ክርስትና የሴቶችን አስፈላጊ ጠቀሜታ ያስተምረናል። ያለ ሴት የእግዚአብሔር ፍጥረት ሙሉ በሙሉ የተሟላ አይደለም። ይህ ከሴቶች ጋር በተያያዘ ከእስልምና ትምህርቶች ጋር ሲነጻጸር እንዴት ነው? ለሁሉም ሴቶችና እናቶች ይህ ለእናንተ ነው። አምላካችንና መድኃኒታችን በሆነው በኢየሱስ ክርስቶስ የመስቀል ላይ ሥራ በማመን ከእግዚአብሔር ጋር የታረቃችሁና ከዘላለም የገሃነም ፍርድ ወደ ዘላለም ሕይወት ያመለጣችሁ ቅዱሳን የእውነት ያሳርፋል ቻናል ተከታታዮች፣ በመሐመድ የጮሌነት ድርሰት ታለው ወደ ገሃነም እየተጓዙ ያሉ ሙስሊም ጎረቤቶቻችሁን ማስመለጥ አትፈልጉም? የምትፈልጉ ከሆነ ይህ ቪዲዮ እንዲደርሳቸው ላይክ አድርጉ፣ እንዲሁም በግል ወይም ግሩፕ ላይ ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ በምለቅበት ሰዓት የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቱን ኦል የሚለው ላይ አድርጉት። ብዙ ኢማሞች እስልምና የሴቶችን ዋጋ በተመለከተ እኩልነትና እድልን እንደሚያበረታታ ይሰብካሉ። እነዚህ አስተማሪዎች ለድንቁርና ታላቅ ኃይል ምስጋና ይግባውና የፈለጉትን ሁሉ በመናገር እንዴት እንደሚሸሹ ለማመን የሚያዳግት ነው። ነገር ግን ማንም ሙስሊም ሊያመልጠው የማይችለው አንድ ነገር የእስልምና ምንጮች ስለ ሴቶች የሚናገሩት ነገር ነው። ነቢዩ እንዲህ አሉ፣ የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል አይደለምን? በማለት ጠየቋቸው። ሴቶቹም በአዎንታ መለሱ። እሳቸውም ይህ የሆነበት ምክንያት በእውቀት ጎዶሎዎች በመሆናችሁ ነው አሏቸው። ሴቶች ሆይ ምጽዋት ልትሰጡና ብዙ ምሕረትን ልትለምኑ ይገባል። የገሃነም አብዛኞቹ ነዋሪዎች ሴቶች መሆናቸውን አይቻለሁና ከመካከላቸውም አንዲት ጠቢብ ሴት የአላህ መልእክተኛ ሆይ ለምንድን ነው ወገኖቻችን በገሃነም ውስጥ በብዛት የሚገኙት? አለች። ነቢዩም እንዲህ አሉ፣ ብዙ ጊዜ ትሳደባላችሁ፣ ለባሎቻችሁም ምስጋና ትነፍጋላችሁ። በእውቀትና በሃይማኖት ከእናንተ በከፋ ሁኔታ ጎዶሎ የሆነ አላየሁም። ሴቶቹም እንዲህ ብለው ጠየቁ፣ የአላህ መልእክተኛ ሆይ በእውቀትና በሃይማኖት ጎዶሎዎች የሆነው እንዴት ነው? እሳቸውም የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል መሆኑ የማመዛዘን ችሎታችሁን ሊያሳይ ይችላል። ይህ በእውቀት ጎዶሎ መሆናችሁን ያረጋግጣል። Muhammad claims that the testimony of a woman is half that of a man. መሐመድ የሴት ምስክርነት የወንድ ግማሽ ነው ይላል። ለምን እንዲሆነ? ምክንያቱም የሴት አእምሮ በማስተዋልና በምክንያታዊነት ረገድ ጉድለት አለበት። ነገር ግን መሐመድ ይህንን መከራከሪያ ሲኦል ውስጥ የሚገቡት አብዛኞቹ ሴቶች መሆናቸውን ለማስረዳት እንደተጠቀመበት ልብ በሉ። A wise lady asked Muhammad why the bulk of people in hell will be women. አንዲት ጠቢብ ሴት መሐመድን በሲኦል ውስጥ የሚበዙት ሰዎች ለምን ሴቶች እንደሆኑ ጠየቀች። የእሱ ምላሽ ደግሞ ሴቶች የማመዛዘን ችሎታ ስለሌላቸው ነው የሚል ነበር። ጠቢቧ ሴትም ሴቶች የማመዛዘን አቅማቸው ደካማ እንደሆነ ማሳያ ምን ማስረጃ እንዳለ ጠየቀችው። መሐመድን በቀላሉ የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል እንደሆነ ነገራት። መሐመድ ለምንድን ነው ሲኦል በሴቶች የተሞላው? ምክንያቱም የማመዛዘን እጥረት ስላለባቸው። የሚያመዛዘን አእምሮ እንደሌላቸው እንዴት ታውቃለህ? ምክንያቱም ምስክርነታቸው የወንዶችን ግማሽ ነው። ምስክርነታቸው የወንዶችን ምስክርነት ግማሽ የሆነው ለምንድን ነው? ምክንያቱም የሚያመዛዘን አእምሮ ስለሌላቸው። እሺ፣ ግን የሚያስተውል አእምሮ እንደሌላቸው እንዴት ታውቃለህ? ምክንያቱም ምስክርነታቸው የወንዶችን ግማሽ ነው። ይህ ክብ ወይም እዛው የሚሽከረከር ምስክርነት ወይም የመሐመድ ክብ ስንፍና የምንለው ነው። I saw paradise and stretched my hands towards a bunch of its fruits. ገነትን አየሁ እናም እጆቼን ወደ ፍሬዎቿ ዘለላ ዘርግቼ ነበር እና ወስጄ ቢሆን ኖሮ ዓለም እስካለ ድረስ በበላችሁ ነበር። የገሃነም እሳትንም አይቻለሁ እናም እንደዚህ አይነት አሰቃቂ ነገር አይቼ አላውቅም። አብዛኞቹ ነዋሪዎች ሴቶች መሆናቸውን አየሁ። ሰዎቹም የአላህ መልእክተኛ ሆይ ለምን እንዲህ ሆነ ብለው ጠየቋቸው። ነቢዩም እንዲህ ሲሉ መለሱ፣ ለምስጋና ቢስነታቸው ነው። አላህን የማያመሰግኑ ናቸው ወይ?
ተብለው ተጠየቁ። ነቢዩም ለሕይወት አጋሮቻቸው ወይም ለባሎቻቸው ምስጋና ቢስና ለመልካም ሥራ የማያመሰግኑ ናቸው አሉ። Once again, we find Muhammad preaching the same message about hell being full of mostly women. አሁንም ድጋሚ መሐመድ ሲኦል በአብዛኛው በሴቶች የተሞላ መሆኑን ሲሰብክ እናገኘዋለን። በዚህ ጊዜ ግን የተለየ ምክንያት አለው። ሲኦል በዋናነት በሴቶች የተያዘው ለምን እንደሆነ ሲጠየቅ መሐመድ ሴቶች በተፈጥሮ ለባሎቻቸው ምስጋና ስለሌላቸውና ሌሎች መልካም ስራዎችም ስለሚጎላቸው እንደሆነ ይገልጻል። ጉዳዩ እንደዚህ ከሆነ አንዲት ሴት በእስልምና ለባሏ ምስጋና እንዴት ማሳየት እንደምትችል መጠየቅ አለብኝ። Men are the maintainers of women. ወንዶች በሴቶች ላይ ቋሚዎች ወይም አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹም ሴቶች ለባሎቻቸው ታዛዦች፣ አላህ ባስቀመጠው ነገር ሩቅን ጠባቂዎች ናቸው። እነዚያንም ማመጻቸውን የምትፈሩትን ገስጹ፣ በምኝታዎችም ተለዩዋቸው፣ ምቷቸው። ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድን አትፈልጉ፣ አላህ የበላይ ታላቅ ነውና። According to Allah, women are to be fully under the control of their husbands. አላህ እንዳለው ሴቶች ሙሉ በሙሉ በባሎቻቸው ቁጥጥር ስር መሆን አለባቸው። አንዲት ሴት በማንኛውም ረገድ ባሏን ካልታዘዘች በመጀመሪያ ማስጠንቀቂያ ይሰጣታል። ባሏ የሚጠይቀውን ሁሉ ካላሟላች ባልየው የተለየ ክፍል ውስጥ እንዲተኛና ሙሉ በሙሉ ታዛዥ እስክትሆን ድረስ እንዲደበድባት ታዟል። Now I already know what Muslim apologists are going to say. አሁን የሙስሊም ተከራካሪዎች ምን እንደሚሉ አውቃለሁ። ያ ጥቅስ በደንብ አልተተረጎመም። ድብደባ የሚለው ቃል እዚያ ጥቅም ላይ መዋል የለበትም። የሚገርም ነው። ምክንያቱም በዚህ ጥቅስ ውስጥ ጥቅም ላይ የዋለው የአረብኛ ቃል ዳራባ ወይም ደርባ ስለሆነ በቁርአን ውስጥ ያሉት ጥቅሶች በሙሉ በሌላ ሰው ላይ ደርባ የሚለውን ቃል የሚጠቀሙት መደብደብ ወይም መምታት የሚለውን ለማመልከት እንደሆነ ይታሰባል። ያደግኩት ሴቶች በየጊዜው የሚንገላቱበት ሀገር ውስጥ ስለሆነ ዱክናቴክ ደርባ የሚለውን ሐረግ በደንብ አውቀዋለሁ። ትርጉሙም አሁን ልደበድብሽ ነው ማለት ነው። አንዲት ሴት በእስልምና ለባሏ ምስጋና እንዴት ማሳየት ትችላለች? Your wives are a tilth. ሴቶቻችሁ ለእናንተ እርሻ ናቸው። እርሻችሁን በፈለጋችሁት ሁኔታ ድረሱት። A tilth is a patch of ground. እርሻ እርስዎ የሚያርሱት መሬት ነው፣ ምንም የሌለበት ነው። ስለዚህ ዘርዎን መዝራት ይችላሉ። Oh man. Why would Allah choose to describe women in such an objectifying manner? አላህ ሴቶችን እንደዚህ ባለ መንገድ ለመግለጽ የመረጠው ለምንድን ነው? ይህን ታሪክ ስሙ። ከቁረይሽ ወገን የሆነ አንድ ነገር ነበር። እነርሱም ሴቶቻቸውን ሙሉ በሙሉ ይገልጡና ከፊትና ከኋላ ግንኙነት በማድረግ ከእነርሱ ጋር ይደሰቱ ነበር። እንዲሁም በጀርባቸው ላይ ይጭኗቸው ነበር። ስደተኞቹ ወደ መዲና በመጡ ጊዜ አንድ ሰው የአንሷር ሴት አገባ። እሱ ግን ከእሷ ጋር ተመሳሳይ ድርጊት ሊፈጽም ቢጀምርም እሷ ግን አልወደደችውም እና እንዲህ አለችው፣ እኛ በአንድ በኩል ብቻ ነው የምናደርገው፣ ይህም ማለት በጀርባ አናደርግም። ስለዚህ እንደዛ አድርግ፣ ያለበለዚያ ካጠገቤ ራቅ። ይህ የእነሱ ጉዳይ በስፋት የተሰራጨ ሲሆን ወደ አላህ መልእክተኛ ደረሰ። ስለዚህ አላህ የላቀው እንዲህ ሲል የቁርአን አንቀጽ አወረደ፣ ሚስቶቻችሁ ለእናንተ እርሻ ናቸው፣ ወደ እርሻችሁ በምትፈልጉት ሁኔታ ነው። A Muslim man married a woman and she wasn't comfortable with the way he tried to have sex with her. አንድ ሙስሊም ሴት አግብቶ ከእርሷ ጋር ወሲብ ሊፈጽም የሞከረበት መንገድ አልተመቻትም፣ ከእርሷ እንዲርቅ እስክትነግረው ድረስ። ይህ ወሬ መሐመድ ጋር በደረሰ ጊዜ ሴቶች ለባሎቻቸው እርሻ ናቸው የሚለውን አንቀጽ አላህ በተአምር ላከ። እናም ወንዶቻቸው ሊጠቀሙባቸው በሚፈልጉት መልኩ ሊጠቀሙባቸው ይችላሉ። ግን እየባሰ ይሄዳል። አንድ ባል መደሰት በሚፈልግ ጊዜ ሚስቱን ብቻ አይደለም መጠቀም የሚችለው፣ ሌሎች ሴቶችንም መጠቀም ይችላል። ቁርአን ምዕራፍ 23 ከቁጥር 1 እስከ 6 ምዕመናን ፍላጎታቸውን ሁሉ በእርግጥ አገኙ ወይም ዳኑ። እነዚያ እነሱ በስግደታቸው ውስጥ አላህን ፈሪዎች፣ እነዚያም እነሱ ከውድቅ ንግግር ራቂዎች፣ እነዚያም እነሱ ዘካን ሰጪዎች፣ እነዚያም እነሱ ብልቶቻቸውን ጠባቂዎች የሆኑት አገኙ። በሚስቶቻቸው ወይም እጆቻቸው በያዟቸው ባሪያዎች ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸውና። ቁርአን ምዕራፍ 4 ቁጥር 24። ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። Muslim men are expected to refrain from sex unless it's with their wives. And the females they have captured in conquest. ሙስሊም ወንዶች ከሚስቶቻቸውና በምርኮ ከያዟቸው ሴቶች ጋር ካልሆነ በስተቀር ከወሲብ እንዲቆጠቡ ይጠበቅባቸዋል። ሚስቶች ለባሎቻቸው እርሻ መሆናቸውን እንዳነበብንበት ጥቅስ ሁሉ ይህ ጥቅስም ተመሳሳይ የኋላ ታሪክ አለው። አቡ ሰይድ አልኩድሪ እንደዘገበው በሁነይን ጦርነት የአላህ መልእክተኛ ወደ አውታስ ጦር ልኮ ከጠላት ጋር ተገናኝቶ ተዋጋቸው። ድል አደረጓቸውና ማርከው ወሰዷቸው። የአላህ መልእክተኛ ባልደረቦችም ባሎቻቸው አጋሪዎች በመሆናቸው ከምርኮኞቹ ሴቶች ጋር ግንኙነት ከማድረግ የተቆጠቡ ይመስላል። ከዛም አላህ ኃያሉ እንዲህ ሲል አወረደ፣ ከሴቶችም በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። Welcome to Islam, ladies, where rape
is considered sacred. ሴቶች መድፈር እንደ ቅዱስ ነገር ወደሚቆጠርበት እስልምና እንኳን ደህና መጣችሁ። እስልምና ሴቶችን በተቻለ መጠን በጣም አዋራጅ በሆነ መልኩ በማጠቃለል ፍጹም ስራ ይሰራል። እንደ እስልምና አባባል ከሆነ ሴቶች ደደብ ናቸው። ሙሉ በሙሉ እስኪገዙ ድረስ ባሎቻቸው ሊደበድቧቸው ይገባል። አስገድደው እንዲደፍሯቸው የተፈቀደ ሲሆን በመጨረሻም በገሃነም ውስጥ ካሉት አብዛኞቹ ሰዎች እነሱ ይሆናሉ። ይህንን ሁኔታ በእግዚአብሔር አምሳል ከተፈጠሩ ወንዶችና ሴቶች ጋር አወዳድሩ። ገላትያ ምዕራፍ 3 ቁጥር 28 አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ቆላስያስ ምዕራፍ 3 ቁጥር 19 ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ኤፌሶን ምዕራፍ 5 ቁጥር 25 ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ አሳልፎ እንደሰጠ ሚስቶቻችሁን ውደዱ። Oh, and for you Muslims who like to pretend to be experts in the Bible, ለእናንተ ለሙስሊሞች የመጽሐፍ ቅዱስ ሊቃውንት መምሰል ለምትፈልጉ ስለ ሴቶች ብሉይ ኪዳንን እንኳን ለማንሳት እንዳትሞክሩ። እንደ ሩት እና አስቴር ያሉ ሙሉ መጽሐፎችና እንደ ምሳሌ 31 ያሉ ጀግኖች ሴቶች ላይ የተሰጡ ሙሉ ምዕራፎች አሉ። በሚቀጥለው እስከምንገናኝ ይህንን በደንብ ሼር አድርጉት። መልካም ጊዜ ይሁንላችሁ። ከዚህ ቻናል በተጨማሪ ሁሉም አብያተ ክርስቲያናት ጋር ሊደርስ የሚገባ አንድ ድረገጽ አለ። በዚህ ድረገጽ ላይ ቤተ ክርስቲያንን ለወንጌል ስራ የሚጠቅሙና ሙስሊሞች ለሚጠይቋቸው ብዙ ጥያቄዎች መልስ ለመስጠት የሚያግዙ በርካታ ጽሑፎች በተለያዩ ቋንቋዎች ይገኛሉ። እውነት ለሁሉ .ኔት ብላችሁ ጽፋችሁ ስትፈልጉ ማግኘት ትችላላችሁ። በስልክ የምትጠቀሙ ድረገጹ ውስጥ ከገባችሁ በኋላ ይህንን ምልክት ንኩት። ከዛ የተለያዩ አማራጮች ስለሚመጡላችሁ የምትፈልጉትን ገብታችሁ አንብቡ። በተጨማሪም ትሩዝ ፎር ኦል የሚል የዩቲዩብ ቻናል አላቸው። ቻናሉም ላይ በተለያዩ ርዕሶች ቀጥታ ከሙስሊሞች ጋር የተደረጉ እየተዝናናችሁ የምትማሩባቸው ውይይቶች አሉ። ስለዚህ እሱንም ሳትዘናጉ አሁኑኑ ሄዳችሁ ሰብስክራይብ እያደረጋችሁ ተደራሽነቱን እንድታሳድጉ ይሁን። ከአገልግሎታችን ጎን ለመሆን ፈቃደኛ ስለሆናችሁ እናመሰግናለን።